ብዙ ፋክቶች አሉ በምድር ላይ። ፋክት የሚመስሉ ሰይጣን እንደሆነ ነምበር 1 ነው፣ አንደኛ ነው። እውነቱን ፋክቱን ሲነግር ፋክት ነው ተቀበለው ነው የሚል። አንተ ከፋክቱ ጋር አይደለም ጉዳይ። የእግዚአብሔር ቃል ትሩዝ ነው። እውነቱ ምን ይላል ነው። የስ አካል ሰውነት እኮ you are sick ሊልህ ይችላል። ታመሃል አልገባህም እንጂ ሊልህ ይችላል። ዶክተሮችም ፎር ዳት ማተር ጥሩ ሪፖርት አድርገው ሊሰጡህ ይችላሉ። ፋክት ነው እሱ። ግን የእግዚአብሔር ቃል ግን ምን ይላል? አንተ በመገረፉ ቁስል ተፈውሰሃል ይላል። if you tell your mind every day at least for a month ለውጥ ታያላችሁ በህይወታችሁ ላይ። ያ ኦልድ ፓተርን ኦልሬዲ በቃ ታማ ዶክተሩ የሰጠህን ሪፖርት አምነ ተቀብለ እኔ በሽተኛ ነኝ ብለ ለራስ ስለነገርከው ሪፖርቱም ላንተ ስለዘገበልህ እዚህ ውስጥ የተሰራ ፓተርን አለ። እሱን ስበረው እያልኩ ይሰበራል በእግዚአብሔር ቃል። ፋክት ሳይሆን እውነት ነው ማተር የሚያደርገው በእግዚአብሔር ቤት ውስጥ። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል።